ሰላም እንዲናችሁ ዛሬ አፕሊኬሽን አለን የስማርት ኤስኤምኤስ ሚል አፕሊኬሽን አለን። ያ ምንድነው የሚሰራው? የተለያየ ፕሮሞሽን ያላቸው የተለያየ ሰርቪስ ፕሮዳክት ያላቸው ሰዎች ሰርቪሳቸውን ልክ እንደ ሶሻል ሚዲያ ላይ ፕሮሞት እንደሚደረገው የዚህኛው ደግሞ ምንድነው የፖቴንሻል ከስተመር ለሆኑ ሰዎች የኤስኤምኤስ ማርኬት ማድረግ ነው ማለት ነው። በበልክ በሲንግል ኤስኤምኤሶችን የመላክ የሚያስችል አፕሊኬሽን ነው ማለት ነው። ምንድነው የሚያደርገው? ሰርቪስ ካላችሁ ወይ ደግሞ ፕሮዳክት ካላችሁ ሶሻል ሚዲያ ላይ እንደምታደርጉት ለተለያየ ፖቴንሻል ለሆኑ ሰዎች በዚህ አፕሊኬሽን ተጠቅማችሁ መላክ ትችላላችሁ ማለት ነው። አፕሊኬሽኑ ምንድነው የሚያደርገው? የሚሰጠው ጥቅም ወይ ሰርቪስ አንደኛ ኤስኤምኤሶችን በአንዴ በመቶኛ በ2000 በ1000s መላክ እንችላለን ማለት ነው። በባልክ መላክ እንችላለን። ሾርት ሜሴጆችን ለምንፈልገው ሰው በባልክ ፕሮዳክታችንን ለምሳሌ የሪል ስቴት ኤጀንቶች ከሆናችሁ ከስተመራችሁ አብዛኛውን ጊዜ የሶሻል ሚዲያ ላይ ፕሮሞት የምታደርጉ ከሆነ ሶሻል ሚዲያ ላይ የምናገኘው ሰዎች ያው ፖቴንሻል ላይ ሆኖ ይችላሉ። ኤኒ ራንደም ሰዎች ሊሆኑ ይችላሉ። ታርጌቱ ሚት ላናደርግ እንችላለን። የምናወጣው $10 $15 በብር ሲተመን ደግሞ 2000 እስከ 3000 4000 ሊሆን ይችላል ፕሮሞት የሚታረግበት ዋጋ ማለት ነው። ግን እዚህ ጋር እንደምታዩት ኤግዛክት የሆነ ፖቴንሻል የሆነ ሰዎችን ኮንታክቶች ይኖርናል። ለነሱ ደግሞ ምን እናደርጋለን? ኦፈሮች ካሉ ለምሳሌ ባለ 3 ባለ 2 ባለ 1 እያላችሁ በዚህ ቅናሽ ብላችሁ በአማርኛ በፈለጋችሁ በእንግሊዘኛ በፈለጋችሁት ላንጉዌጅ በአንዴ ለብዙ ሰዎች መላክ ትችላላችሁ ማለት ነው። ምን አለው ሌላ የኤስኤምኤስ ካምፔን ማድረግ ትችላላችሁ። ሲስተም ያላችሁ ሰዎች ደግሞ እዚህ ጋር ኢንተግሬት ማድረግ ትችላላችሁ። አሁንም ለምሳሌ አንድ የሰርቪስ የሚሰጥ ኢኮመርስ ሊሆን ይችላል። ለከስተመሩ በዚህ ሲስተም ተጠቅሞ ሜሴጆችን OTP ሜሴጆች ሊሆን ይችላል። ለምሳሌ ፓስወርድ ከተረሳ ኮዶች 6 ኮዶች እነዚህ OTP የሚባሉ ዋን ታይም ሎጊን እንትኖችን መላክ ትችላላችሁ። ሰክሰስፉል ሜሴጆችን፣ ኖቲፊኬሽኖችን፣ አፖይንትመንቶችን ሪማይንድ የምታደርጉበት በዚህ ሲስተም ማለት ትችላላችሁ። ሌላ በብዛት ስልኮችን ኢምፖርት እያደረገን በመቶኛ በብዙ ማለት ነው በብዙ ቁጥር ኮንታክቶችን አንዴ ዳምፕ አድርገን ሲስተሙ ላይ ከዛ በየጊዜው ደግሞ ያለንን ኦፈሮች ሰርቪሶች ለሰው ማስተዋወቅ እንችላለን ማለት ነው። ከዛ ውጪ የኤስኤምኤሶችን ስኬጁል አድርገን በጣም የዚህኛው አንደኛ የዚህ አፕሊኬሽን ፊቸሪቲ ስኬጁል ማድረግ እንችላለን ማለት ነው። ለምሳሌ ብዙ ሰው ወደ ማታ አካባቢ እንዲደርሰው ከፈለግ ወደ 11 ሰዓት አካባቢ ሊሆን ይችላል። መቼ ነው ሰው ሜሴጅ ማየት የሚችለው የሚለውን ነገር አጀስት አድርገን እዚህ ጋር ስኬጁል ማድረግ እንችላለን። ካምፔን ቢውልድ እናደርጋለን። ለምሳሌ አሁን የሆነ ኦፈሮች ካሉም ካምፔን ቢግ ዲስካውንት ሊሆን ይችላል፣ ታላቅና የሆነ ቢግ ሴልስ የሆነ ነገሮችን አድርገን ካምፔን ቢውልድ ማድረግ እንችላለን። ቴምፕሌቶች አሉት። የተለያየ እንትኖችን ክሬት ማድረግ እንችላለን። ከስተመሮችን ወይ ደግሞ ኮንታክቶችን ግሩፕ እያደረገን ለምሳሌ የፖቴንሻል የሆኑ መግዛት የሚችሉ ማከለኛ ጭራሽ ደግሞ ወደ ኦፖርቹኒቲ መቀየር የማንችላቸውን ሰዎች ግን ወደፊት መቀየር የምንችላቸውን ሰዎች ግሩፕ እያደረገን ማስቀመጥ እንችላለን። ለዴቨሎፐሮች API አለን ከሲስተም ከተለያዩ ሲስተም ጋር ልክ እንደ ኢሜል ኖቲፊኬሽን እንድልክ ማስደረግ ይችላል። ቴምፕሌቶችን ቢልድ ማድረግ እንችላለን። ይሄ ምንድነው? ለምሳሌ የሬዲ ሜድ የሆነ ቴምፕሌት በየጊዜው ግን የሰዎችን ስምና ቁጥር ወይ ደግሞ የሆነ ነገር የእናንተን ስም ወስዶ ብቻ የሚልክ አይነት ቴምፕሌት ማዘጋጀት እንችላለን በየጊዜው ከምንጽፍ ማለት ነው። ኤስኤምኤስ መድረስ አለመድረሱን ሂስትሪዎችን እናያለን። ሪሲቭድ ነው ወይስ ዲሊቨርድ ነው ፌይልድ ነው የሚለውን ነገር አይተን መልሰን ደግሞ መላክ እንችላለን ማለት ነው። ኖቲፊኬሽኖች ይደርሱናል።
ሪድ ታይም ኖቲፊኬሽን ኤስኤምኤስ ከደረሰ ወይ ደግሞ ፌል ካረገ እናያለን። ፕላስ ሰፖርት እናደርጋለን ማለት ነው። ለምሳሌ አንድ አፕሊኬሽኑ የኛን ሰፖርት የሚያስፈልግ ከሆነ ሰፖርት እናደርጋቸዋለን። ይሄ አፕሊኬሽን እንዴት ነው የሚሰራ? ኤዚ 4 ስቴፕ ማለት ነው። ምንም የሚካበድ ነገር የለውም። አንደኛ ፐርቼዝን ፕላናችን እንመርጣለን። የተለያየ ፕላን አለን። ወደ 4-5 ፕላኖች አሉን። ከዛ አንዱን እንመርጣለን። ከመረጥን በኋላ ፐርቼዞቻችንን ፐርቼዝ ስናረግ ያስመርጡናል ማለት ነው። ከመረጥን በኋላ ወይ ሬጂስተር እናደርጋለን ወይ ደግሞ ካለን ሎጊን አድርገን እንትን እናደርጋለን። ከገባን በኋላ አፕሊኬሽን አለን እዛ ላይ ይሄ ኤስኤምኤስ እንዲላክ የሚያስደርገን አፕሊኬሽን አለን። ያንን ዳውንሎድ አድርገን ከስልኮቻችን ጋር ስካን አድርገን ኮኔክት እናደርጋለን። አሳያችኋለሁ፣ ፓርት 2 ላይ አሳያችኋለሁ። ከዛ ስካን ካደረገን በኋላ ኮኔክትድ ይለናል ማለት ነው። ዲቫይሳችን የሞባይላችን የስማርትፎናችን እና ይሄ አፕሊኬሽን ይገናኛል። ከተገናኘ በኋላ እንግዲህ እንደፈለግን መጠቀም እንችላለን ማለት ነው። አሁን ግን የማሳያችሁ ፓርት 2 ላይ እንዴት ሬጂስተር እንደምናደርግ አሳያችኋለሁ። ጠብቁኝ። ቴንክ ዩ። አመሰግናለሁ።